መጀመሪያ ሽመልስ የሚናገረውን ንግግር እንስማና ትርጉሙን ለአድማጭ ተመልካቾቻችን እናደርሳለን። ከዛ በኋላ ደግሞ አሁን ያሉትን አፈናዎችና ጥቃቶችም እንደዚሁ ለህዝብ እንገልጻለን። ቦይና ነማማጀ ታቦ ማረከት ፉርማን ኢሳ ኢጃረሙ ፍጭሙና ማለ አብሰኒን ፉርማተምት ሲማሌ ሞይኛ ረብሱሬ አንጎስ ፈጠቴ ቢየስቶ አቴ ነነረብሲና ማልጁ ኢምቦይና ነማማጀ ኦኬ እዚህ ጋር እንግዲህ የሚለው ምንድነው አንሙት አታልቅሱ ለምንድነው የምታለቅሱ ማለት አታልቅሱ ማለት አንችልም ለምንድነው አታልቅሱ የምትሏቸው ያልቅሱ ማልቀስ አለባቸው ስልጣኑንም ሀገሩንም ነጥቀናቸው ባያለቅሱ ነው የሚገርመን ስለዚህ ሀገርና ስልጣን ከነጠቅናቸው በኋላ ደሞ ለምንድነው የምታለቅሱት ማለት እንችላለን ወይ ነጥቀናቸዋል እኮ ምን እንደነጠቅናቸው ያቃሉ ስለዚህ በዛም ምክንያት ቢያለቅሱ አትፍረዱባቸው እያለ ይናገራል የኢትዮጵያን ህዝብ ነው እንግዲህ እንደዚህ እያለ ያለው ሀገርና ስልጣኑን ሁሉ ጠቅለለን ወስደነባቸው ቢያለቅሱ ለምንድነው የምትገረሙት ቃል በቃል ነው እንግዲህ ይሄንን የሚለው ቢያለቅሱ ለምንድነው የምትገረሙት ለምን አለቀሳችሁ ለምንድነው የምትሏቸው ደግሞ እኛን ቢሰርቡ ምን ይገርማል ከኛ ውጪ ማንን ሊሰርቡ ይችላሉ እኛ ደክኑ እንኳን ሀገሩንና ስልጣኑን የተቀበልናቸው ስለዚህ እኛን አትስደቡን እንዴት ትላላችሁ ወይ ስልጣኑንና ሀገሩን መልሱላቸው ስድቡን ከፈራችሁ ካልሆነ ግን እንዲሰድቡን ፍቀዱላቸው ይስደቡን እኛ ግን ሀገሩንና ስልጣኑን ተቀበለናቸዋል ስለዚህ ራሳችንን እናጠናክር እንጂ እነሱ አለቀሱ አላለቀሱ ይያለን ስልጣንና ሀገር ከነጠቀነ በኋላ የምን ስለነሱ ለቅሶ ማውራት ነው የሚል ነገር ነው የሚያነሳው ዳስጥለው ያልቅሱ የሚለውን ነገር ዛሬና ትናንትና በስፋት አዳዲስ ሙዚቃዎችንም ፕሮሞት እያደረጉ ነው በነገራችን ላይ ምንድነው እየሰጡት ያሉት አሁን ባለው ሁኔታ ሙሉ ለሙሉ የቴዲ አፍሮ ሙዚቃ በኢትዮጵያ ህዝብና በኦሮሞ ህዝብ መካከል ቅራኔን የፈጠረ አድርገው በኢትዮጵያ ህዝብ ላይ እንግዲህ ኦሮሞውን ለመቀስቀስ ነው አሁን ያለውን ትሬንድ ስመለከት በተለያዩ በኦሮምኛ ቋንቋ የሚላኩትን ሙዚቃዎች የሚሰሩ ሙዚቃዎችን አሁን ትላንትና የተለቀቀው ሙዚቃ ተብሎ የሚነገረውንም እዛ ላይ ኢትዮጵያ ሞታለች መቼም አትነሳም ሞታለች ምን ታመጣላችሁ አይነት የሚሉ ሙዚቃዎችና አይነትና ይዘት ያላቸው ባገዛዙ